ፕሬዘንት ፐርፌክት ቴንስ ነው የምንሄደው ማለት ነው። ኢት ኤክስፕረስ ፎር አክሽን ዛት ስታርትድ ኢን ዘ ፓስት ኤንድ ኮንቲኒንግ አፕ ቱ ፕሬዘንት። እሺ ፕሬዘንት ፐርፌክት ቴንስ አክሽኑ ከተጀመረ ወይም ከአሁን በፊት ነው የተጀመረው አክሽኑ ተጀምሯል ግን እስካሁን ድረስ ቀጥሏል ማለት ነው። የተጀመረው ኢን ዘ ፓስት ነው በፊት ተጀምሯል እስካሁን ድረስ ደግሞ እስካሁን ድረስ ይቀጥላል ማለት ነው። ፎርሙ ሰብጀክት ፕላስ ሃቭ ኦር ሃዝ ፕላስ ቨርብ ስሪ ነው። ለምሳሌ ሰብጀክቱ አይ ዩ ዊ እና ዝ በሚሆንበት ሰዓት ሃቭ እንጠቀማለን ፕላስ ቨርብ ስሪ እናደርጋለን ማለት ነው። ግን ሰብጀክቱ ለምሳሌ ሺ ሂ እና ኢት በሚሆንበት ሰዓት ፕላስ ሃቭ ነው የምንጠቀመው ማለት ነው ፕላስ ቨርብ ስሪ ማለት ነው። ኤግዛምፕል ለምሳሌ they have just arrived እንላለን እነሱ አሁን ደርሰዋል እንላለን። መቼ ነው አሁን ጉዞ የጀመሩት? ከአሁን በፊት ነው ማለት ነው። ለምሳሌ በፓስት ነው የተጀመረው ጉዟቸው ግን አሁን ላይ ደርሷል እንላለን። አክሽኑ በፊት ተጀምሯል አሁን ላይ ሪዛልቱ አሁን ላይ አለ ማለት ነው። በቃ ኢት ኢዝ አክሽን ሃፕኒንግ ኢን ዘ ፓስት ዊዝ ፕሬዘንት ሪዛልት። በቃ አክሽኑ ፓስት ላይ ነው የተጀመረው ግን ሪዛልቱ እስካሁን አሁን ላይ አለ ማለት ነው። አሁን ላይ ነው ሪዛልቱ ያለው። አይ ሃቭ ወርክድ ዚስ ፓዝ መኒ ይርስ። በዚህ መንገድ ላይ ለብዙ አመታት ተጉዤበታለሁ እንላለን። ለምሳሌ ምንድነው አሁን ብዙ አመታት ቀደም በፊት ፓስት ላይ ሄደንበታል እንደገና አሁን ደግሞ እየሄድንበት ነው አሁን ላይ ነው እየተናገርን ያለነው እና ፓስት ላይ ተጀምሮ ሪዛልቱ እስካሁን ድረስ አለ ማለት ነው። ያ ማለት ነው ፕሬዘንት ፐርፌክት ቴንስ የምንገልጽበት ያንን ነው። ቀጣይ አራተኛው ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ነው። ፕሬዘንት ፐርፌክት በቃ ኢት ኤክስፕረስ ፎር አክሽን ዛት ስታርትድ ኢን ዘ ፓስት ኤንድ ኢዝ ስቲል ኮንቲኒዩንግ አፕ ቱ ዘ ፕሬዘንት ነው። በቃ አክሽኑ ፓስት ላይ ነው የተጀመረው እና አሁንም በመካሄድ ላይ ነው ያለው። ፓስት ላይ ተጀምሯል አሁንም ገና አልተቋረጠም ማለት አክሽኑ በመካሄድ ላይ ነው ያለው ገና ድርጊቱ። ኢት ሾውስ ዱሬሽን ኦፍ አን አክቲቪቲ። በቃ የአክቲቪቲ ወይም የምንተገብረውን ነገር ገና ዱሬሽን ላይ ገና መሄድ ላይ እንደሆነ ጊዜውን ነው የሚያሳየን። እና ለምሳሌ አይ ሃቭ ቢን ስተዲንግ ፎር 2 hours እንላለን። አሁን ለሁለት ሰዓታት እያጠናሁ ነው ማለት እንፈልግ ጀምረናል ግን ገና አልጨረስንም ገና አሁንም እያጠናን ነው ማለት ነው። ሂደት ላይ እንደሆነ ነው የሚያሳየን። እና ለምሳሌ እኔ ጓደኛችሁ ብሆን ወይም ጓደኛችሁ ብሆን what are you doing ብለሽ አይ ሃቭ ቢን ስተዲንግ ፎር 2 hours ለሁለት ሰዓታት እያጠናሁ ነው። ማጥናት ላይ ነሽ ገና ወይም ነህ ከጀመርክ ጀምረሃል ጥናቱን ግን ገና አልጨረስክም። ያን ነው የሚገልጸው በቃ ዱሬሽን ኦፍ አን አክቲቪቲ ነው የሚያሳየን። ሺ ሃዝ ቢን ወርኪንግ ሃርድ ሲንስ 2020 ብንል እሷ ከ2020 ጀምሮ እየሰራች ነው እንደማለት ነው። እዚህ እየሰራች ነው እንደማለት ነው። አሁንም ከጀመረች 2020 ላይ ጀምራ እስካሁን ድረስ አሁንም ደግሞ እየሰራች ነው እንደማለት ነው። ለምሳሌ አሁን 2025 ላይ ሆነን ስንናገር ከ20 ጀምሮ እዚህ ቦታ ላይ እሷ እስካሁንም እየሰራች ነው እንደማለት ነው። አክሽኑ የተጀመረው ፓስት ላይ ነው ግን አሁንም ደግሞ በመካሄድ ላይ ያለ ነው ማለት ነው። እና አይ ሃቭ ቢን ወርኪንግ ፎር አን ሃወር ለምሳሌ ለአንድ ሰዓት እየሄድኩኝ ነው ወይም እየተጓዝኩኝ ነው ማለት እንችላለን ማለት ነው። በመጀመሪያ ግን ይቅርታ ፎርሙ አይ ዊ ዘይ እና ዩ በሚሆንበት ሰዓት ሃቭ እንጠቀማለን ማለት ነው። በተመሳሳይ ከላይ እንዳየነው ማለት ነው። ሺ ሂ እና ኢት ፕላስ ደግሞ ሃዝ ቢን እንጠቀማለን ሃዝ እንጠቀማለን ማለት ነው። ከዛ ቢን ፕላስ ቨርብ አይ ኤን ጂ ነው።